ሰላም እንዴት ናችሁ ጋይስ? ፓስፖርት አፕላይ የምናደርግበት ፖርታል ኢሚግሬሽን ዘግቶ ነበር ለሜንቴናንስ ማለት ነው። አሁን በአዲስ መልክ አፕግሬድ ሆኖ መጥቷልና እሱን እንዴት አፕላይ ማድረግ እንደምችሉ አንድ ባንድ አሳያችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እያልኩ አሁን ወደ ቪዲዮ ያልፋለሁ። ተከተሉ። ጉግል ላይ ትገቡና ICS ብላችሁ ሰርች ታደርጋላችሁ። እንጂ ስታደርጉ የኢሚግሬሽን ዌብሳይት ይመጣላችኋል። ይሄ ነው ዌብሳይቱ ማለት ነው። እዚህ ቼክ ስታተስ የሚለው ላይ ክሊክ ስታደርጉ ወደ ፓስፖርት አፕላይ ወደሚደረግበት ሪዳይሬክት ያደርጋችኋል ማለት ነው። እዛ ነው እንግዲህ አካውንት ከሌላችሁ ሳይን አፕ አድርጋችሁ አፕላይ የምታደርጉ ሳይን አፕ እናድርግ። ዩዘር ኔም እናስገባለን። እዚህ ጋር ዩዘር ኔም አሁን ለምሳሌ ክዳኔ 12 ብዬ አስገባው ነው። ኮንቲኒው ላለው ስልክ ቁጥራችሁን ታስገባላችሁ። ወደ ስልክ ቁጥራችሁ ኦቲፒ ልካል። ኦቲፒውን መልሳችሁ ታስገባላችሁ። አሁን ደግሞ ኢሜል ታስገባላችሁ። ወደ ኢሜላችሁ ኦቲፒ ልካል። እንደዛውም ኦቲፒውን ታስገባላችሁ። አካውንታችሁን ክሬት አደረጋችሁ ማለት ነው። እንደዚህ ማለት አሁን ምንድነው ሳይን አፕ አድርገና ሎጊን አድርገን እንግባ። ወደ እንደዚህ ሎጊን እናደርጋለን ማለት ነው። ኦቲፒ ወደ ስልካችሁ ልካል። ከዛ ኮንቲኒው ትላላችሁ። ይሄ ነው እንግዲህ ፓስፖርት አፕላይ የምታደርጉበት ዳሽቦርድ ይሄ ነው። እዚህ ጋር ኢንፎርሜሽናችሁ እያንዳንዱን ነገር ምንም ነገር ሳትሳሳቱ ሙሉ አድሬሳችሁን፣ ስማችሁን፣ ኮንታክት አድሬሳችሁን ሁሉም ነገር ዲቴል ከሞላችሁ በኋላ ነው ዳሽቦርድ ብላችሁ ወደ ሆም ገብታችሁ ጌት ስታርት ብላችሁ አፕላይ ፓስፖርት የሚለውን የምትነኩት ማለት ነው። እዚህ ጋር አሁን ፓስፖርቱን አፕላይ እናደርጋለን። ለመጀመሪያ ጊዜ እሱን እንነካለን። አክሴፕት እናደርገዋለን። አደልት የምንሆን እንመርጣለን ትልቅ ስለሆነ። ከዛ እዚህ ጋር ዲቴል ኢንፎርሜሽን አንድ በአንድ ምንም ሳትሳሳቱ ሙሉ። ይሄ ማለት ወደፊት ትራቨል ለምታደርጉ ሰዎች በጣም ጠቃሚ ነው። ከዶክመንታችሁ ከናሽናል አይዲያችሁ ሙሉ ነገር ከብርዝ ሰርቲፊኬታችሁ ጋር ተመሳሳይ መሆን አለበት ኢንፎርሜሽናችሁ። እዚህ ጋር ተጠንቀቁ። አንዴ ሰሚት ካደረጋችሁ ተመለሳችሁ መሙላት አትችሉም። እንደገና ደግሞ ለኮሬክሽን ብር ያስከፍላችኋል ማለት ነው። ስለዚህ ይሄን ዲቴል በስርዓት ሙሉ፣ ምንም አይነት ስህተት እንዳሰሩ የራሳችሁ ኢንፎርሜሽን ላይ በስልክ ቁጥሩ ትሞላላችሁ። ኢሜይላችሁን ትሞላላችሁ። ኢሜይላችሁ የሚሰራ ኢሜይል ቢሆን ይመረጣል። አፖይንትመንት ኔት አካውንት ምናምን የሚሉት ኦፊስ እኔ አቃቂ ቃሊቲ አድርጌዋለሁ። ኖርማል ሰርቪስ ብቻ ነው አቬለብል ያለው። እሱን ቀኑን እንደዚህ ትመርጣላችሁ፣ ሰዓቱን ጨምር እንደዚህ ትመርጣላችሁ። ከዛ ሰርቲፊኬታችሁን እዚህ ጋር አፕሎድ ታደርጋላችሁ። ቀበሌን ያጂም እንደዚሁ አፕሎድ ታደርጋላችሁ። ኔክስት ትላላችሁ። ይሄ ኦፕሽናል ዶክመንት ስለሆነ የላኩት ችግር የለም። ስለዚህ እዚህ ጋር በስርዓት መሙላት አለባችሁ። አንድ ሰሚት ከሆነ ኤዲት አይሆንም እያለ አወርነስ እዚህ ጋር እየሰጠ ነው። ሁሉንም ነገር ማየት ትችላላችሁ። ሰሚት ትላላችሁ። እዚህ ጋር ፔመንቱ ወደ ፔመንቱ እንሄዳለን። አሁን ፕሮሰስ ቱ ፔመንት የሚለውን ስትነኩት ወደዚህ ይወስደናል። ይሄን ዲቴል ሁሉም ካያችሁ በኋላ እንደዚህ ሪቪው ማድረግ ትችላላችሁ። ኢቨን ስኬጁል ራሱ ሪስኬጁል ማድረግ ትችላላችሁ እንደዚህ ማለት ነው። ከዛ ሪዳይሬክት ቱ ፔመንት ይላል። እዚህ ጋር የምትበርቱበትን የራሳችሁን የሚመቻችሁን ትመርጣላችሁ። እኔ ግን እዚህ ጋር ሲቪ ሞባይል ነው ያደረኩት። እንደዚህ ሲመርጥ ኦርደር አፕሊኬሽን ነምበር አገኛለሁ። ኦርደር በዚች ኦርደር ኮድ ነው እንግዲህ ክፍያው ነው የሚከፍለው። ኦርደር ኮዷን ሳስገባ ስሜን ያመጣል። በዛ ስም በ48 ሰዓት ውስጥ ከፍዬ መጨረስ አለብኝ ማለት ነው። እስከምትከፍሉት ድረስ እቺን ኦርደር ኮድ እንዳጥሉት ACPP 5260 D22 5 የምትለው ማለት ነው። አመሰግናለሁ። እስከ መጨረሻ አብራችሁን ስለቆያችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ይሁንላችሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ያልኩ እዚህ ጋር ቪዲዮ ይጨርሳለሁ ማለት ነው።